ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ። እድሜያችሁ 40 ካለፈው ወይም ደግሞ ወደ 40ዎቹ እየተጠጋችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ይሄ እድሜ እንግዲህ የብስለት የጥበብና የአዲስ ህይወት ምዕራፍ መጀመሪያ ነው። ነገር ግን አንድ ሀቅ መጋፈጥ አለብን። እሱም ከ40 ዓመት በኋላ ሰውነታችን መለወጥ ይጀምራል። የምግብ መፈጨት ስርዓታችን ይዝላል፣ ሆርሞኖቻችን ይቀያየራሉ፣ እንዲሁም የስኳርና የልብ በሽታ የመያዝ እድላችን ይጨምራል። በተለይም በ20 እና በ30ዎቹ እድሜያችሁ የፈለጋችሁትን ከበላችሁ በኋላ በቀላሉ ያልቀለጡ የነበሩት ምግቦች አሁን ግን የጤናችሁ ጠንቅ ሊሆን ይችላል ማለት ነው። ዛሬም በዚህ ቪዲዮ ላይ ከ40 ዓመት በኋላ ጤናችሁን ለመጠበቅና ረጅም እድሜ ለመኖር በፍጹም መመገብ የሌለባችሁን ወይም በጣም መቀነስ ያለባችሁን 7 አደገኛ ምግቦች በዝርዝር እናያለን። ቪዲዮን እስከ መጨረሻው ተከታተሉት። በተለይ 7ኛ ላይ ያለው በጣም ብዙ ሰው የሚሳሳተውና ለከፋ ችግር የሚዳረገው ምግብ ነው። እሱን ምን እንደሆነ እነግራችኋለሁ ማለት ነው። ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ አካላዊ ለውጦች ከ40 ዓመት በኋላ ምን ይመስላሉ ከሚለው ጀምራለሁ። ወደ ምግቦቹ ከመሄዳችን በፊት ከ40 ዓመት በኋላ በሰውነታችን ውስጥ ምን እንደሚፈጠር ባጭሩ ስናይ እንግዲህ በመጀመሪያ ሜታቦሊዝም ወይም ደግሞ ሰውነታችን ምግብን ወደ ጉልበት የመቀየር አቅሙ በከፍተኛ ሁኔታ ይቀንሳል። ይህ ማለት በተመሳሳይ መጠን ብንመገብ እንኳን ሰውነታችን ስብ ማከማቸት ይጀምራል ማለት ነው። ሁለተኛው የጡንቻዎች መጠን ነው። ይሄ የጡንቻዎች መጠን ከ40 ዓመት በኋላ እየቀነሰ ይሄዳል። ሶስተኛ የአጥንት መሳሳትና የጋራ መገጣጠሚያ ህመም ምልክቶች መታየት የሚጀምሩት በዚህ እድሜ ነው ማለት ነው። ስለዚህ የምንመገበው ምግብ ሰውነታችን የሚገነባ መሆኑ አለበት ማለት ነው እንጂ ሸክም በተቃራኒው ሸክም የሚሆን መሆን የለበትም ማለት ነው። አሁን በቀጥታ ወደ ምግቦቹ ሳልፍ እንግዲህ አንደኛውና የመጀመሪያው ከ40 ዓመታችሁ በኋላ መመገብ የሌለባችሁ ምግብ ስኳርና ማንኛውም ጣፋጭ የበዛበት ምግብ ነው። ከ40 ዓመት በኋላ የሰውነታችን ኢንሱሊን የሆርሞንን የመቋቋም አቅም ይጨምራል። ይህ ማለት ስኳር ስትመገቡ በቀላሉ ለአይነት 2 የስኳር በሽታ የመጋለጥ እድላችሁ ሰፊ ይሆናል ወይም ደግሞ ቀላል ይሆናል ማለት ነው። በተጨማሪም ስኳር በሰውነታችን ውስጥ ክሮኒክ ኢንፍላሜሽን ወይም ደግሞ ውስጡን የሚነድ ቁስለት ይፈጥራል። ይህ ቁስለት ደግሞ ለልብ ህመምና ለቆዳ በፍጥነት ማርጀት ወይም ደግሞ ለቆዳ መሸብሸብ ዋነኛ ምክንያት ይሆናል ማለት ነው። ስለዚህ ሻይ ላይ ስኳር ማብዛት፣ ኬኮችንና ጣፋጭ ምግቦች ዛሬውኑ ማቆም አስፈላጊ ነው ማለት ነው። ከነዚህ በምትኩ ግን ተፈጥሯዊ የሆኑ ፍራፍሬዎችን መጠቀም የምትችሉ ይሆናል ማለት ነው። ቀጣዩና ሁለተኛው ምግብ እንግዲህ የታሸጉና የተቀነባበሩ ስጋዎች ነው። እንግዲህ እነዚህ ምግቦች ረጅም ጊዜ እንዲቆዩ ተብለው ከፍተኛ መጠን ያለው ሶዲየም ወይም ጨውና ኬሚካሎች ወይም ናይትሬትስ ይጨመርባቸዋል። ከ40 ዓመት በኋላ የደም ግፊት የመጨመር እድሉ ከፍተኛ ነው። እነዚህን ምግቦች መመገብ የደም ግፊትን የሚያንር ይሆናል ማለት ነው። የልብ ድካምና የስትሮክ አደጋን በከፍተኛ ሁኔታ ይጨምራል። የዓለም ጤና ድርጅት እነዚህ ምግቦች ለካንሰር አምጪነት ቀዳሚ ተጠቃሽ አድርጓቸዋል። ትኩስ ያልተቀነባበረና ስብ የሌለው ስጋ ወይም አሳ መምረጥ የተሻለ ነው ማለት ነው በዚህ አማራጭ ማለት ነው። ማለትም የታሸጉና የተቀነባበሩ ምግቦች ጋር በምትኩ መጠቀም ያለባችሁ ትኩስ የሆኑ ምግቦችን እንዲሁም ያልተቀነባበሩና ስብ የሌለውን ስጋ መጠቀም የምትችሉ ይሆናል ማለት ነው። ወደ ቀጣዩና ወደ ሶስተኛው ሳልፍ ሶስተኛው እንግዲህ በፋብሪካ የተቀነባበሩ ዘይቶች ናቸው። እንግዲህ በሃይድሮጂን የበለጸጉና የተቀነባበሩ የአትክልት ዘይቶች በብዛት አሉ። ብዙዎቻችን የምንሰራቸው የተጠበሱ ምግቦች ለምሳሌ ቺፕስ፣ ሳምቡሳና የተለያዩ ፍራፍሬዎች የሚጠበሱት በእነዚህ ዘይቶች ነው። እነዚህ ዘይቶች በሰውነታችን ውስጥ ያለውን መጥፎ ኮሌስትሮልን ከፍ በማድረግ የልብ ደም ስሮች ይደፍናሉ። ከ40 ዓመት በኋላ የደም ስሮችን የመለጠጥ አቅማቸው ስለሚቀንስ የኮሌስትሮል ክምችት በጣም አደገኛ ነው። እናም በምትኩ እንግዲህ ይህ እንቅስቃሴ ማለስለሻ የሚሆን እንደ ወይራ ዘይት ወይም ደግሞ የአቮካዶ ዘይት መጠቀም ልምድ ማድረግ ይኖርባችኋል ማለት ነው። ወደ ሌላኛውና ወደ አራተኛው ሳልፍ እንግዲህ አራተኛው ነጭ ዱቄትና የፋብሪካ ፓስቶች ናቸው። ከነጭ ዱቄት የተሰሩ ምግቦች ማለት እንግዲህ ነጭ ዳቦ፣ ፓስታና ማካሮኒ የተሰሩት ፋይበራቸው ወይም ደግሞ ጥቅማቸው ከተገፈፈ ዱቄት ነው። እነዚህ ምግቦች ልክ እንደ ስኳር በቀጥታ ወደ ደም ውስጥ ገብተው የስኳር መጠናችንን በከፍተኛ ሁኔታ ያንቀጠቅጡታል። በተጨማሪም ፋይበር ስለሌላቸው ለሆድ ድርቀትና ለምግብ አለመፈጨት ችግር ይዳርጋሉ። ከ40 ዓመት በኋላ የሆድ ዕቃችን ጤናማ እንዲሆን ፋይበር በጣም ያስፈልገዋል። ስለዚህ ነጭ ዳቦን በቡናማ ዳቦ፣ ነጭ ሩዝን በቡናማ ሩዝ መቆየሩ ወይም ደግሞ መተካቱ ወሳኝ ነው
ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ቀጣዩኛው አምስተኛው ነው። አምስተኛው ከ40 ዓመት በኋላ መመገብ የሌለባችሁ ምግብ ለስላሳ መጠጦችና የኢነርጂ ሰጪ መጠጦችን ነው። እንግዲህ አንድ ለስላሳ መጠጥ ውስጥ እስከ 10 ሻይ ማንኪያ የሚደርስ ስኳር ሊኖረው ይችላል። ይህ ፈሳሽ ስኳር በቀጥታ ወደ ጉበት በመሄድ ፋቲ ሊቨር ወይም ደግሞ የጉበት ስብ በሽታን ያስከትላል ማለት ነው። እድሜያችሁ የከፋ ሲሄድ ደግሞ ለዚህ ተጋላጭነታችሁ ሰፊ ይሆናል። እንዲሁም እነዚህ መጠጦች በውስጣቸው ባለው ፎስፎሪክ አሲድ ምክንያት ከአጥንታችን ውስጥ ካልሲየም በመምጠጥ አጥንታችን እንዲሰበር ያደርጋሉ። ከ40 ዓመት በኋላ ጠንካራ አጥንት ያስፈልገናል። ስለዚህ እነዚህ መጠጦች በንጹህ ውሃ፣ በሎሚ ውሃ ወይም ደግሞ ባልተቀነባበሩ የተፈጥሮ ጭማቂዎችን መተካት አስፈላጊ ነው ማለት ነው። ይህም ለጤናችሁ በጣም ወሳኝ የሆነ ጉዳይ ነው። ስድስተኛው እንግዲህ የታወቀ ጉዳይ ነው። የአልኮል መጠጦችን መገደብ አስፈላጊ ነው። የአልኮል መጠጦች በወጣትነት እድሜያችሁ አልኮል መጠጣት ምናልባትም ሰውነታችሁ ላይ ፈጣን ጉዳት አያሳይ ይሆናል። ነገር ግን ከ40 ዓመት በኋላ አልኮል የቆዳችን እርጥበት በመምጠጥ በፍጥነት እንድታደርጁ ያደርጋል። በተለይም ቆዳችሁ ላይ በጣም ተጽዕኖ ያደርጋል። ከሁሉም በላይ ግን አልኮል የእንቅልፍ ስርዓትን ያበላሻል። በዚህ እድሜ በሰውነታችን ራሱ የሚጠገነው በረዥምና ጥልቅ እንቅልፍ ጊዜ ነው። አልኮል ይህንን ስለሚያስተጓጉል የሰውነት መከላከል አቅም እንዲዳከም የሚያደርግ ይሆናል ማለት ነው። ስለዚህ በጭራሽ ማቆም ያለባችሁ ጉዳይ የአልኮል መጠጦች ናቸው ማለት ነው። የመጨረሻውና ሰባተኛው እንዲሁም ወሳኙ ከመጠን በላይ ጨው ነው። ከመጠን በላይ ጨው እንግዲህ ይሄ የምንለው በምግብ ላይ ስለምንጨምረው ጨው ብቻ አይደለም። በሽሮ፣ በበርበሬ፣ በተለያዩ የታሸጉ ማጣፈጫዎች ውስጥ እጅግ በጣም ከፍተኛ ጨው አለ። ጨው በሰውነታችን ውስጥ ውሃ እንዲከማች ያደርጋል። ይህ ደግሞ በልባችንና በደም ስሮቻችን ላይ ከባድ ጫና ይፈጥራል። ውጤቱም ከፍተኛ የደም ግፊት ነው። ከ40 ዓመት በኋላ ጨውን በመቀነስ ምግብን በተለያዩ ቅመማ ቅመሞች ማለትም እንደ ነጭ ሽንኩርት፣ ዝንጅብል፣ ኮረሪማ ባሉ እንትኖች ማጣፈጥ ትችላላችሁ ማለት ነው። እንግዲህ ውድ ቤተሰቦች ከ40 ዓመታችሁ በኋላ ልትቀንሷቸው የሚገቡ ዋና ዋና ምግቦች እነዚህ ናቸው ማለት ነው። አንደኛው ስኳርና ማንኛውም የበዛ ጣፋጭ ምግብ፣ ሁለተኛው የታሸጉና የተቀነባበሩ ስጋዎች፣ ሶስተኛው በፋብሪካ የተቀነባበሩ ዘይቶች፣ አራተኛው ነጭ ዱቄትና የፋብሪካ ፓስታዎች፣ አምስተኛው ለስላሳ መጠጦችና የኢነርጂ ሰጪ መጠጦች ናቸው። እንዲሁም ስድስተኛው የአልኮል መጠጦችና የመጨረሻውና ሰባተኛው ከመጠን በላይ ጨው ያሉ ምግቦችን እንግዲህ መቀነስ ወይም ደግሞ ጭራሽ ማስወገድ ያለባችሁ ምግቦች ናቸው ማለት ነው። ከዚህ በተጨማሪም እንግዲህ ከ40 ዓመት ዕድሜ በኋላ የተወሰኑ ምግቦችን ማቆም ብቻ ሳይሆን ሰውነት የሚገነቡና በሽታን የሚከላከሉ ምግቦች መጨመር እጅግ ወሳኝ ነው። ከነዚህ ውስጥም እንግዲህ በፋይበር የበለጸጉ ጥራጥሬዎችን እንደ አጃ፣ ባቄላ፣ አተር፣ ምስር ያሉ ምግቦችን መመገብ ወሳኝ ነው። ከ40 ዓመት በኋላ የምግብ መፈጨት ስለሚዘገይ ፋይበር የሆድ ድርቀትን ይከላከላል። በተጨማሪ በደም ውስጥ ያለውን መጥፎ ኮሌስትሮልና ስኳር ለመቀነስ ይረዳል። ሌላው አረንጓዴ ቅጠሎችን በተለይ ጎመን፣ ሰላጣ፣ ቆስጣን በብዛት መመገብ አለባችሁ። እንዲሁም አቮካዶና የወይራ ዘይት ያሉ ቅባቶችን በጣም ጤናማ ሰብ ስለሆኑ እነዚህን መመገብ አለባችሁ። እንዲሁም ኦሜጋ 3 ያላቸውን ምግቦች መጠቀም ትችላላችሁ። በተለይ ከአሳ ጋር ተያይዞ ኦሜጋ 3 ያላቸው ናቸው። እንዲሁም ተልባ ያሉ የዘይት አይነቶች ኦሜጋ 3 በቀላሉ እንድታገኙ ይረዳችኋል። ሌላው የተቦካ ፈሳሽ የወተት ተዋጽኦችን እርጎና አይብ እንደማለት ነው። እንዲሁም ደማቅ ቀለም ያላቸውን ፍራፍሬዎች እንደ እንጆሪ፣ ብርቱካን፣ ፓፓያ ያሉ ፍራፍሬዎችን መመገቡ የተለየ አማራጭ ወይም ደግሞ ከ40 ዓመታችሁ በኋላ ጤናችሁ እንዲጠበቅና ረጅም ጊዜ እንድትኖሩ የሚያደርጉ ምግቦች ናቸው። በአጠቃላይ ውድ ተመልካቾች እነዚህ 7 ምግቦች ማለትም ማቆም ያለባችሁ ይህ ከላይ የነገርኳችሁ ምግቦችን ሙሉ በሙሉ ማቆም መጀመሪያ ላይ ከባድ ሊመስል ይችላል። ነገር ግን ጤናችሁና ረጅም እድሜያችሁ ከምላስ ጣዕም ይበልጣል። ቀስ በቀስ አንዱን በሌላው ጤናማ አማራጭ እየተካችሁ መሄድ አስፈላጊ ነው። ውሃ በብዛት መጠጣት፣ የአትክልትና ፍራፍሬ አጠቃቀማችሁን መጨመር፣ እንዲሁም በሳምንት ቢያንስ 3 ቀን ቀለል ያለ የአካል ብቃት እንቅስቃሴ ማድረግ። እድሜ 40 ካለፈ በኋላ አዲስ የመስመር መጀመሪያ ነው። በጤና መኖር አስፈላጊ ነው ማለት ነው። ቪዲዮ ከተጠቀማችሁ ላይክ ማድረግ እንዳትረሱ። ለምትወዷቸው ዘመዶች፣ ጓደኞቻችሁ ሼር አድርጉላቸው። አዳዲስ የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።